ለልደቴ የጋገርኩትን ኬክ እንዴት ዴኮሬት እንዳደረኩት ላሳያችሁ። ልደቴ በጣም ነበረ ደስ የሚለው። አበባ ለላካችሁልኝ ሰዎች በሙሉ አመሰግናችኋለሁ። ያለፈው ጊዜ የሰራሁትን ኬክ እና ከስተርድ ከፍሪጅ አወጣሁት። ኬኩ ሲጋገር እኩል ኩፍ ስለማይል መጀመሪያ ጠፍጣፋ እንዲሆን ከላይ በቢላ ቆርጠዋለሁ። ከስተርዱን ዝም ብዬ ቀጥታ ኬኩ ላይ ባደርገው ይፈስ ነበረ። ስለዚህ ኬኩን ጎርጓዳ ሳህን እንዲመስል አድርጌ ብቻ ትንሽ ኬክ አወጣሁለት ከስተርዱ ውስጥ ቁጭ እንዲል። በደንብ አላስረዳሁም ምን እንዳደረኩ፣ ግን ቪዲዮ ላይ ማየት ይቻላል። እንደዚህ በማድረጌ ኬኩን ስደራርበው ከስተርዱ በጎንና በጎን በኩል እንዳይፈስ ይረዳዋል። የቆራረጥኩትን ኬክ ደግሞ አልደፋሁትም። ኬክ ፖፕ ሰርቼበታለሁ። እንዴት እንደሰራው ታሳያችኋለሁ። ብቻ ከስተርዱን አማሰልኩና ኬክ ላይ ከተትኩት፣ ቀባሁት። መጨረሻም በራዝቤሪ ነው ዴኮሬት ያደረኩት። ስንት ራዝቤሪ እንዳለ ቁጥራችሁ እድሜን ማወቅ ትችላላችሁ። እኩል ቁጥር ነው ያለው። ኬኩ በጣም ቆንጆ ነው የሆነው። በጣም ነው ደስ ያለኝ።